የጋሽ ከበደ ልጅ ነሽ አይደለ? እኔን ሳይቀር ኮርኩሞ ያሳደገኝ አባቴ ነው። ይገርምሻል። አሁን ላይ ግን ካንቺ አባት ጋር ጎንና ጎን ቆመን ስንታይ እኩያሞች እኮ ነው ምን መስለው። ማለት አባቴ እኩያ አይደለም እንዴ መስሎሽ? እኔ ታዝዬ እኮ አንቺ ዳዴ ነበር ምት ያን ያሉ እኔና አንቺ እድሜ ልዩነት ልጅ ፈለጌ ነው። ትንሽ በቴና አይተሽ ምናምን ሸውዶሽ ሊሆን ይችላል። ይሄ እድሜ ሳይሆን ጸጋ ነው። ደግሞ እንዳልሽ እኔ ትልቅ ሰው በሆነ አልጠራም። እድሜ ቁጥር እኮ ነው። ደግሞ ከዘመኑ ቂጡን ከጣለ ዱርዬ ወጣት እኛ መጠጥ ያለው እንሻላለን። ለምኑም እሱ ነት ብለዋል። አሁን የዘንድሮ ሴቶች ግን በጣም ነው የምታስገርሙኝ። ከመኑ የባህር ዳርቻ ላይ እንደምትጠልቁ ፀሐይ እኮ እንደሚያምርባችሁ። በተለይ አንቺ ለዚህ ሰፈር ሶማ ተመቸሹ። ይሄን ግን ከቃጫ ተሰርቶ ቂቤ እንደጠጣ አለንጋ ጥፍ ዘርጋ ሚል ሰውነት በነጻየጭ ተመችቶታል እኮ። አንቺ የንባር እስቲ አስከፊያቸው እስቲ። እሺ አስከፍላለሁ። በነገራችን ላይ ፀሐይና ጨረቃ ተማክረው ሊያስገድሉሽ እንደሆነ እኔ በጆሮዬ ሰምቻለሁ ነው የምልሽ። እንዴ ለምን እንዴ? ከነሱ በላይ እያበራች ስለሆነ ነው። ከተማው ላይ ከሩቅ ስትታይ እኮ ማለት ነው ሰው ሳትሆኚ የሰማይ ከዋክብቶች ልብስ ለብሰው የተራመዱ ነው የሚመስለው። አንቺ የሰው ፓኬት። እኔማ ፈጣሪ ለምሳሌ ሁሉ የፈጠረሽ ነው የሚመስለኝ። ቁንጅና ማለት እንደሷ ነው። ሰው ስትባሉ እሷ ላይ ጠቁሙ እንድንጠቋቆምብሽ ብቻ የፈጠረሽ መሰለኝ። እኔ አመሰግናለሁ። እኔ ምን እንደምፈልግ ታውቂያለሽ? እንደ ጠዋቷ ፀሐይ ጨረር እርፍ ብለሽብኝ ቢያምርብኝ ደስ ይለኛል። ይሄ እንደ ሰጎን ላባ የለሰለሰው መዳፍሽ እኮ ይሄ ጺሙን ተላጭቶ ሻክር እንዳላገጭ የሻከረው እጄ ላይ ሲያርፍ እንጥሌን ይነዘረኝ። እስካሁን እንዳላገባው ነው ትዝ ያስባልሽኝ ዛሬ። ለምን እስካሁን ሳያገቡ? እናንቱ ታዲያ ያልቆረስኩትን ዳቦ አልበላም አሻፈረኝ ብዬ ነው እስካሁን ያላገባሁት። ይገርምሻል። ማለት አልገባኝም። እያደር ነው የሚገባሽ። እሱ እንኳን ተይው። እኔ ምንሽ ለምን በቃቲም ቤት ሰሞኑን ምሳ እንበላለን እንጫወታለን። ከመሸብሽ ደግሞ ያው ቤትሽ ነው ታሪያለሽ ምናምን ብቅ በይ እስቲ። እሺ ብቅ በይ በቃ ብቅ ጥልቅ